ሰላም ውድ የአጀብ ቲቪ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እስቲ ለአንድ አፍታ እናስብ። ዛሬ ጠዋት ከእንቅልፋችሁ ስትነቁ መጀመሪያ ያያችሁ ነገር ምንድነው? ምናልባትም ስልካችሁ ኢሜይልን ቼክ አድርጋችኋል ወይስ የሆነ ቦታ ለመሄድ ፈልጋችሁ የቦታውን ካርታ ከፍታችኋል? ምናልባትም ይሄን ቪዲዮ ያገኛችሁትም ዩቲዩብ ላይ የሆነ ነገር እየፈለጋችሁ ሊሆን ይችላል። ኢሜይል፣ አንድሮይድ፣ ክሮም፣ ዩቲዩብ፣ ካርታ እነዚህ ሁሉ የአንድ ግዙፍ የቴክኖሎጂ ኩባንያ ጥላ ስር ናቸው። ጉግል ይባላል። በነፃ የምናገኛቸው እነዚህ ድንቅ አገልግሎቶች በእርግጥም ነፃ ናቸው ወይስ ሳናውቀውኛ ራሳችንን ምርቱ እየሆንን ያለነው? ዛሬ ከዚህ ግዙፍ የጉግል መዳፍ ወጥተን በኢንተርኔት ላይ ማንነታችን እንዴት መጠበቅ እንደምንችል እናያለን። አብራችሁን ቆዩ። ችግሩ ምንድነው? ጉግል እንዴት ነው መረጃችን የሚሰበስበው? ጉግልን ልክ እንደ አንድ ሁሌም የማይተኛ ዲጂታል ማስታወቂያ ደብተር አስቡት። ይህ ደብተር እያንዳንዱ ዲጂታል እንቅስቃሴዎችን ይመዘግባል። የት ሄድን፣ ምን አየን፣ ምን ወደድን፣ ከማን ጋር ተጻጻፍን፣ ምን አስጨነቀን፣ ምን አጓጓን፣ ምን መግዛት እንፈልጋለን። ይህን ሁሉ መረጃ የሚሰበስበው ለአንድ ዋና ዓላማ ነው፣ ለማስታወቂያ። ጉግል በዓለም ላይ ትልቁ የማስታወቂያ ድርጅት ነው። በአውሮፓውያን አቆጣጠር በ2023 ብቻ ከማስታወቂያ ከ230 ቢሊዮን ዶላር በላይ ገቢ አግኝቷል። ይህ ገንዘብ የሚገኘው የእኛን ፍላጎት፣ ባህሪ እናም ማንነት በጥልቀት በመተንተን ማስታወቂያ አስነጋሪዎች በቀጥታ እኛን ኢላማ እንዲያደርጉ በመርዳት ነው። ነገር ግን እዚህ ጋር አንድ የሚነሳ ጥያቄ ይኖራል። ይህን ሁሉ ከኛ መረጃ የሚሰበስበው እንዴት ያለኛ ፈቃድ ያደርገዋል የሚል ጥያቄ ይነሳል። አይ ያለኛ ፈቃድ የሚያደርገው ነገር የለም። ጉግል ሕግን መሰረት አድርጎ የሚሄድ ሕጋዊ የሆነ ዓለም አቀፍ የሆነ ትልቅ ድርጅት ነው። ይሄንን ታዲያ እንዴት ነው ስንል ግን ምናልባትም የኛ ስህተት ይሆናል። ልክ አጋጥማችሁ ከሆነ ለምሳሌ በጣም ረጅም የሆነ ጽሁፍ ተርምስ ኤንድ ኮንዲሽን የሚል ሰንጠረዥ አለች። ተርምስ ኤንድ ኮንዲሽን የሚል ረጅም ጽሁፍ በፍጥነት ሲሮጥና አንድ ሰው አግሪ የሚለው ሲጫን ይታያል ማለት ነው። ያንን ረጅም ያጠቃቀም ውልና ደንብ ሳናነብ እስማማለሁ ወይም አይ አግሪ የሚለውን ቁልፍ ስንጫን ለዚህ ሁሉ መረጃ አሰባሰብ ሳናውቀው ፈቃድ እየሰጠን ነው። ዋናው ጥያቄ ይህ የግል መረጃችን ለንግድ ትርፍ እንዲውል እንፈልጋለን ወይ የሚለውን ነው። ታዲያ መፍትሄው ምንድነው? ከጉግል ባሻገር ያለው ዓለምስ ምን ይመስላል? አለ ወይስ የሚለውን እናያለን። ታዲያ መፍትሄው ምንድነው? ከኢንተርኔት መጥፋት ነው ወይ? አይደለም፣ በፍጹም። መፍትሄው ምርጫችን ማወቅና የተሻለ አማራጮችን መጠቀም ነው። የግል ሚስጥራችን ቅድሚያ የሚሰጡ ድንቅ የፍለጋ ፕሮግራሞች አሉ። እስቲ የተወሰኑትን እንይ። አንደኛ ዳክዳክጎ ይባላል። በጣም ተወዳጅና ቀላል አማራጭ ነው። የዳክዳክጎ ዋናው ቃል ኪዳን ይህ ነው። እኛ ፍለጋዎችን አንከታተልም፣ አንመዘግብም፣ ለማንም አሳልፈን አንሰጥም የሚል ነው። የፍለጋ ውጤቱ ለሁሉም ሰው ተመሳሳይ ነው። በእኛ የፍለጋ ታሪክ ላይ ተመስርቶ አይቀየርም። ፍጹም ንጹህ ፍለጋ ነው። ሁለተኛ ስታርት ፔጅ ይባላል። የጉግልን የፍለጋ ውጤት ጥራት ፈልጋለሁ ነገር ግን ግላዊነት መጠበቅ አለብኝ ለሚል ሰው ምርጡ አማራጭ ይሄ ነው። ስታርት ፔጅ ፍለጋውን ወስዶ ማንነታችን ደብቆ በምትኩ ለጉግል ያቀርባል። ከዚያም የጉግል ውጤት መልሶ ለእኛ ያሳያል ማለት ነው። ስለዚህ የጉግልን ጥራት ያለ ክትትል ወይ ያለ ትራከር እናገኛለን ማለት ነው። ሶስተኛ ብሬቭ ሰርች ይባላል። ይህ ከቅርብ ጊዜ ወዲህም በጣም ተወዳጅ የሆነ አማራጭ ነው። ብሬቭ የራሱ የሆነ የፍለጋ ውጤት መረጃ ጠቋሚ በመገንባት ላይ የሚገኝ ሲሆን ከሌሎች የፍለጋ ፕሮግራሞች ሙሉ በሙሉ ነፃ ለመውጣትም እየጣረ ነው። ፍጹም ግላዊነትና ከማስታወቂያ የጸዳ ልምድም ይሰጣል። አራተኛ ኳንት። ይህ የአውሮፓ የፍለጋ ፕሮግራም ሲሆን በአውሮፓ ጥብቅ የግላዊነት ህጎች GDPR መሰረት ይሰራል። የተጠቃሚውን መረጃ እንደማይከታተልና እንደማይሸጥም ቃል ይገባል። ነገር ግን አንድ ነገር ልብ በሉ፣ ሁሉም አማራጭ የፍለጋ ፕሮግራም ግላዊነትን አያስቀድም። ለምሳሌ እንደ ቢንግ የማይክሮሶፍት፣ ያሆ እናም ሌሎችም የራሳቸው መረጃ በመሰብሰብ ለማስታወቂያ ይጠቀማሉ። ስለዚህ ምርጫችን የግላዊነትን ፖሊሲዎቻቸውን በሚገባ የምናውቃቸው ሊሆን ይገባል ነው። ሩጠን አግሪ የሚለውንም አንጫን። ኮንዲሽኑ በተወሰነ መልኩ ቢያንስ ምንድነው የሚለውን ነገርም ማየት ማወቅ አውቀን ተስማምቻለሁ ማለት ትልቅ የሆነ እፎይታም ጥቅምም ይሰጠናል ብዬ አስባለሁኝ። እሱን ቼክ እንድታረጉ ከወዲሁ ማሳሰቢያ ያሰጣለሁኝ ማለት ነው። እናም የአጀብ ቲቪ ቤተሰቦች ዛሬ እንዳየነው በየኢንተርኔት አጠቃቀማችን ልክ እንደ ዲጂታል አሻራችን ነው። የት እንደምናሳርፈው መወሰን የኛ ምርጫ ነው። ጉዳዩ ጉግልን መጥላት አይደለም። ጉዳዩ የራሳችን መረጃ ባለቤት መሆንና በዲጂታል ዓለም ውስጥም በነፃነት መንቀሳቀስ ነው። ስለዚህ በሚቀጥለው ጊዜ የሆነ ነገር ለመፈለግ ስታስቡ ከነዚህ አማራጮች አንዱን ሞክሩት። በኮምፒውተራችሁ ወይም በስልካችሁ ላይ የዋና የፍለጋ ፕሮግራማችሁ አድርጋችሁም ቀይሩት። ለውጥንም ራሳችሁ ታዩታላችሁ።
ይህ ቪዲዮ አዲስ ሀሳብ ከሰጣችሁና ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን አሳዩን። ለጓደኞቻችሁም ሼር በማድረግም ይህንን ወሳኝ መረጃ አድርሱ። የአጀብ ቲዩብ ቤተሰብ ለመሆን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተስ የትኛው አማራጭ ትጠቀማላችሁ ወይስ ለመሞከር አስባችኋል? ሀሳብ አስተያየታችሁ ከታች ባለው ኮሜንት ቦታ ላይ አስቀምጡልን። በሚቀጥለው አስተማሪ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘን። መልካም ጊዜ ይሁንላችሁ።